ምን ሻልስም ደህና አይደለሽም እንዴ? ሮማንን ሳልገላት አልቀርም። ምን እያልሽ ነው ዝኑ? እህትን ሳልገላት አልቀርም ማለት ምን ማለት ነው? እሺ ተረጋጊ ዝኑ። እሺ እዚህ ተቀመጪ። ምን እልሃለሁ ለይኩን፣ እኔ እኮ ቤተሰቤ ላይ እንዳደርስ ብቻ ላስፈራራት ነበር የሄድኩት። ድንገት ስገፈትራት እኮ ነው ወድቃ ራሷን ድንጋይ የመታት። እና ሮማን ሞታለች እያልሽ ነው? አላውቅም ለይኩን፣ ግን ደግሞ የሞተች ይመስለኛል። ይሄ እኮ በጣም ከባድ ነገር ነው ዝኑ። እሱ እኮ ነው እኔንም እያስጨነቀኝ ያለው። የፈጣሪ ያለ። እሺ ቆይ አሁን የት ነው ያለችው? በጣም ስለደነገጥኩኝ እዛው ጥያት ነው የመጣሁት። ሌላ ትኩሳት አለ ሰውየው። እሺ በቃ አንቺ ተረጋጊ ዝኑ። አምቡላንስ እኮ ልደውል ነበር ለይኩን፣ ግን ደግሞ ፈራው። እባክህ ለይኩን የሆነ ነገር አድርግ። እኔ ለይኩን በዚህ ሰዓት እስር ቤት መግባት አልፈልግም። እባክህ ለይኩን የሆነ ነገር አድርግ። ይሄኔ እኮ ምንም አልሆነች ይሆናል። ቆይ በቦታው ላይ ያየሽ ሰው ነበረ እና መሞቷን አረጋግጥሻል? እሱን እንኳን እርግጠኛ ነኝ። ማንም ሰው አላየኝም ለይኩን። አምላኬ ሆይ ኧረ ከዚህ ጉድ አውጣኝ። ስለ እህቴ ሞት እኮ ነው እየሰማሁ ያለሁት። እውነት ለይኩን በምወዳቸው ልጆቼ እምልልሃለሁ፣ እኔ እኮ አስቤ ያደረኩት ምንም ነገር የለም። ዝኑ አሰብሽም አላሰብሽም አሁን ምንም አይነት ለውጥ የለውም። ሁሉም ነገር እኮ አደጋ ነው የሆነው፣ ሳላስበው ነው የሆነው። እሺ በቃ ተረጋጊ። እኔ ሁሉም ነገር አጣርቼ ለመምጣት እሞክራለሁ። እህት ምንም ነገር እንደማትሆን ተስፋ አደርጋለሁ ለይኩን። ካልበለዚያ ግን እንጃ፣ እኔ ምንም ሰው መሆን የምችል አይመስለኝም። መቼም ራሴን ይቅር የምለው አይመስለኝም። መቼም ለይኩን። ዝኑ ለማንኛውም አንቺ ተረጋጊ እባክህ ለይኩን። እኔ ነፍሴ ልትወጣ ነው። እባክህ ለይኩን የሆነ ነገር አድርግ። እሺ አልኩሽ እኮ ዝኑ። የማጣራቱን ስራ ሰርቼ እስክመጣ ድረስ ምንም ነገር እንዳልተፈጠረ አስመስይ። መከራዬ እውነት ለይኩን አሁን እንደዛ ማድረግ የምችል ይመስላል? ዝኑ እንግዲህ ሁለት ወዶ አይሆንም። እሺ በይኝ፣ የምልሽ እንደማድርጊ። አይታየም ለይኩን፣ ሰውነቴ ሁሉ እኮ እየተንቀጠቀጠ ነው። እየሰማሽኝ ነው? ይሄን ነገር ከኔና ካንቺ ውጪ ማንም ሰው መስማት የለበትም። እሺ አደራሽን፣ ይሄን ነገር ለማንም ሰው እንዳታወሪ፣ ለገዛ ልጆቻችንም ቢሆን። ለይኩን እባክህ እኔ ሆን ብዬ እሷን ለመጉዳት ያደረኩት ምንም ነገር የለም። ዝኑ አምኜሻለሁ አልኩሽ እኮ። ለምንድን ነው እንደዚህ የምትሆኝ? እኔ እኮ ባልሽ ለይኩን እኮ ነው። ደግሞ ምንም ነገር ቢፈጠር እስከ መጨረሻው አብሬሽ እንደሆንኩ ደግሞ ወቂ። አውቃለሁ ለይኩን። በፍጹም ደግሞ አንቺን አትቼ መኖር አልፈልግም። እኔ የፈለግኩትን ነገር ቢሆን እንጂ አንቺ ላይ ግን ምንም ነገር እንዲፈጠር አልፈልግም። ምንም ነገር። በነገራችን ላይ ተጋብተን ሚስቴ ስትሆኚ ጧት ጧት ሁሌ ቡና የማፍላት ግዴታ እንዳለብሽ ታውቂያለሽ? ግዴታ? ማነው ህጉን ያወጣው? እኔው ነኛ። ምን ነው ቡና ማፍላት ከባድ ስራ መስሎሽ ነው ወይስ ጭራሽ ማትቺ? እውነት ለመናገር አይደለም ቡና ማፍላት ይቅርና በየቀኑ ራሱ ዶሮ እየሰራሽ አብይ የምትለኝ አበላሃለሁ። አምራን እንደዚህ ማትፎክሪ? የምሬን ነው። ምን አይነት ሚስት እንደምሆንልህ ታውቃለህ? ከስራ ደክሞክ ስትመጣ ፈገግ ብላ የምትቀበል፣ በቃ ሁሉን ነገር የምታስረሳ አይነት ሚስት ነው የምፈልገው። በቃ ብቻ ምን አለፋክ ዓለማችን ላይ አለች የተባለች ምርጧ ሚስት ነው የምሆንልህ። ታውቂያለሽ፣ ዝም ብዬ ሳስበው የዓለማችን እድለኛ ወንድ ነው ሳይሆን አልቀርም። ለምን አልክ? በቃ ፈጣሪ ሁሉ ነገር አሟልቶ ሰጥቶሻል። አንዳንዴ አንቺን አግብቼ እድሜን በሙሉ አብሬሽ እንደምኖር ሳስበው እውነት ሁሉ አልመስል ይለኛል። ግን እኮ እውነት ነው የኔዎች፣ ያ ብዙ ውጣ ወረድ አልፈን ያገኘነው እውነተኛ ፍቅር እኮ ነው። አውቃለሁ የኔ ውድ፣ በተለይ እናቴን አሁን ካገኘን በኋላ ትከሻዬ ላይ የነበረው ትልቁ ሸክም ወርዶልኛል። እናቴ ሌላ ጦርነት ታሰሳለች እንጂ በሉ ይሁንላችሁ ትላለች ብዬ በፍጹም አልጠበኩም። ውስጥ ያለው ፍርሃት አሁን ጠፍቷል። እናት ጠንካራ አቋም ቢኖራቸውም ለኔ በሰጡኝ ክብርና ፍቅር ልቤ በደስታ ተሞልቷል። እኔ እኮ እቺ ልጅ አትሆንህም ተዋት የሚሉክ መስሎኝ ልቤ በፍርሃት ቀጥ ልትል ነበር። አሁን ግን ያ ሁሉ ምዕራፍ ተዘግቷል። ልክ ነሽ። አሁን ያስቸጋሪ ጊዜ አልፏል። ከዚህ በኋላ ማሰብ ያለብን ስለ ነገው ጉዟችን ብቻ ነው። ታውቂያለሽ፣ የጋራ ቤታችን ሁሌም በግልጽነት በፍቅርና በሰላም የተሞላ እንዲሆን።
ስለ ግልጽነት ካወራክ በማዕከላችን ምንም ነገር ቢፈጠር ፀሐይ ሳይጠልቅ ተነጋግረን መፍታት አለብን። ቂም ይዘን ማደር በቤታችን መኖር የለበትም። ይሄን ደግሞ በደንብ አድርገህ ወቅ። ይሄማ መመሪያ ሳይሆን የቤቱ ዋና ህግ ነው መሆን ያለበት። አንቺ እኮ ውጭ አሳልፍ የሚመጣውን መጥፎ ነገር ሁሉ መረሳብሽ ሰላም ነሽ። ስለዚህ አምራን አንቺን አስከፍቼ አንድ ቀን ራሱ ማደር ለኔ በጣም ከባድ ነው። እኔም እኮ ካንተ ጋር ተቀያይሜ እንቅልፍ ባይን የሚዞር አይመስለኝም። አንቺ ካረቀቅሽ ህግ ላይ አንድ አንቀጽ ልጨምር ከተፈቀደልኝ? ፈቅጄልሃለሁ። ግን ህጉ ምንድነው? ሁሌም ቅዳሜ ምሽት የጋራችን እንዲሆን ስለ ስራም ስለ ሌላ ነገርም ሳናስብ እኔና አንቺ ብቻ ጥሩ ጊዜ የምናሳልፍበት ታይም እንዲሆን። በጣም ደስ ይላል። በዛ ላይ ደግሞ ሁለታችን አብረን መሆናችን እናት ላሳዩን ደስታ የበለጠ ኃላፊነት እንዲሰማኝ አድርገውኛል። ምን አይነት ኃላፊነት? አንተን የመንከባከብ የማክበር፣ አንተን ሁል ጊዜ ደስተኛ የማድረግ ኃላፊነት። ውብ መልካምነትሽን አውቃለሁ አምራን። እኔም ላንቺ የሚገባሽን ፍቅር ለመስጠት እስከ መጨረሻው ዝግጁ ነኝ። አውቃለሁ። አንተን ያወቅኩ ዛሬ አይደለም። በልብ ውስጥ ያለውን መልካምነት ከተረዳው ቆይቻለሁ። ምን እንደሚገርመኝ ታውቂያለሽ አምራን? ይሄ ነገር እውን መሆኑ ያሉኑ ነገር አሳልፈን ስለ ነገ ህይወታችን እንደዚህ ተረጋግተን ማውራት መቻላችን። እኔ በበኩሌ ደስ እያለኝ ነው። ሁሉም ነገር እኮ ጊዜውን ጠብቆ እየተስተካከለ ነው። የወደፊቱ ጊዜያችን ብሩህ እንደሚሆን ተስፋ አደርጋለሁ አምራን። ልክ ነህ። ደግሞም ይሆናል። ምን ሆነሽ ነው ስታጣድፍ የጠራሽኝ? ብቻ አምራን አዲሱን ዜና ላንቺም ነግራሽ እንዳይሆን። በእናትሽ የዛችን እርኩስ ሴት ስም አትጥሪብኝ። አልገባኝም። ደግሞ ምን ተፈጠረ? ልጄን አስበላችኝ። በቡዳ ነው። እኔ ተጨንቄ አንቺ ትቀልጃለሽ? ይኸውልሽ ደግሞ ሆን ብላ እንዳደረገችው እርግጠኛ ነኝ። ምኑን ነው ያደረገችው? ልጄን አሳልፋ ለኤርሚያስ ሰጠችው። ኤርሚያስ ደግሞ አሁንም ያለበት አይታወቅም። አምራንማ በፍጹም እንደዚህ ልታደርግ አትችልም። ደግሞ እኮ ወደዚህ ከመምጣቴ በፊት አግኝቻት ነበር እኮ። ደግሞ ዶክተር ልታገባው ነው። ያቺማ አትረባ እኔን እዚህ ቅርቃር ውስጥ ከታሷ ፌሽታ ላይ ነች አይደል? አይገርም? እሷ እንኳን ተሳካላት። የኔን ህይወት ጨለማ ውስጥ ከታ እሷ እዛ ትደላደላለች አይደል? እቺ አሪዮስ አምራንም ባልሆነ አሪዮስ ያልሻት። እንደውም ልጨምርልሽ ከሃዲም ጭምር ናት። ቢገባሽ እኮ ሰው ሁላ በሸሻት ሰዓት እኮ ነው እኔ እህትም ጓደኛም ያደረኳት። አልገባኝም። ቆይ እንዴት ነው ልጅሽን ለኤርሚያስ የሰጠችው? ማታ ለስራ ስወጣ ኮኪን እዚህ ክፍል ቆልፌባት ነበር። ምን? ቆይ አንቺ ልጅ እን ስህተትሽን ስደጋግሚው ልክ ይሆንሽ መሰለሽ እንዴ? በቃ ስልክ አላነሳልሽ ስትለኝ ቁልፉን እንደተለመደው አትክልት ቦታ አድርጌልሻለሁ ብዬ ቴክስት አድርጌለት ወጣ። ታዲያ ቴክስቱን አላነበበችው ይሆናል። እኔ ደግሞ እንዳነበበችው እርግጠኛ ነኝ። እኔ እኮ የገረመኝ ደግሞ ሁልጊዜ ማታ መጣ ልጄን ትወስድ ነበር። ትናንትና ግን ሆን ብላ ልጅቷ ላይ ቆልፋባት ሄዳለች ብላ ለኤርሚያስ ተናገረች። በሩን ሰብሮ ልጄን ወሰዳል። አታፍሪም ግን በዚህ ልክ ስትወቅሻት? ሲጀመር እሷ እኮ ያንቺን ልጅ የመንከባከብ ግዴታ የለባትም። እሷም ቢሆን እኮ የራሷ ህይወት አላት። ለነገሩ አንቺ ልክ ነሽ። እኔ ነኝ ልበ ቢሷ። አንቺስ ብትሆኚ ያለፈው ሳያንስሽ እንዴት ድጋሚ ልጅሽ ላይ ቆልፈሽ ትወጫለሽ? እና ነገርኛ ልጄ ምን ላብላት? ቆይ አባቷ እየረዳት አልነበር እንዴ? እንኳን ለሷ ላንቺም የሚተርፍ ጠንካራ አባት እንዳላት የታወቀ ነው። እኔ እሱን እርዳታ ያስፈልገኛል። እና ፍቅሩን ነው የምትፈልጊው? ግን ደግሞ ያን ሊሰጥሽ አይችልም። ምንድነው አንድ ወንድ ላይ እንደ መሽገር እንደዚህ መጣበቅ? ወጣትነትሽን ተጠቀሚበት እንጂ። ለነገሩ ሁላችሁም ለኔ አንድ አይነት ናችሁ። አዎ አንድ ነን፣ ያው ምርጥ ጓደኞችሽ ነን። ማንም የኔን ስሜት ሊረዳው አይችልም። መጀመሪያ ራሽን ብትታረቀው ይሻላል። ትልቁ ጸብሽ እኮ ከራሽ ጋር ስለሆነ መጀመሪያ ራሽን ብትታረቀው ይሻልሻል። ጩና በቃ ውጭልኝ፣ ውጭልኝ። ድሮም እውነቱን ሲነግሩሽ ይሄን ብቻ ነው የምታውቂው። የኔ እውነትስ? የቱን ያንቺ እውነት? የሰው ወንድ መከተሉ? ሊጋቡ አንድ ሐሙስ የቀራቸውን ጥንዶች ባልተፈጠረ ታሪክ ማጣላት ነው? ይሄ ነው እውነቱ? ንገሪኛ። እኔ ማንንም አላጣላው። እራሱ ሲልከሰከስ ያየሁትን ያጋለጥኩት አለቀ። ሪቾ እና ሲልከሰከስ ነው አይደል ያየሽው? እና ለከስከስ ወንድ ምን ይሰራልሻል? ለኔ ምንም አይነት ሰው ቢሆን ፍቅር የሌለው ጣ ያመጣ። አየሽ፣ አላማሽ የዛን ልጅ ህይወት ማበላሸት ብቻ ነው። ቆይ አንቺም ያች አምራንም ለሱ ብቻ ነው የምታደሉት? እኛን ተይኝ። በተለይ ደግሞ አምራንን ተያት። ሲሆን እኮ ልጅሽን ስለተንከባከበችልሽ እስካሁን ልታመሰግኛት ነበር የሚገባው። ኧረ እባክሽ። እና ለዛ ነው ልጄን ያስነጠቀችኝ። ባይገርምሽ ለልጅሽ የምታስቢ ከሆነ እኔም ከአባቷ ጋር መሆኗን ነው የምመርጠው። እኔ ልጄ ፍቅር አያስፈልገኝም? እኔ እናቷ ለሷ አላስፈልጋትም? ቆይ የት የሰጠሻትን ፍቅር ነው እንድትሰጥሽ የምትጠብቂው? መጀመሪያ አንቺ ተስተካከይ፣ ከዛ ስለ ልጅሽ ማሰብ ትጀምሪያለሽ። ጩላ በእናትሽ ውጭልኝ፣ በቃ ወይጅልኝ።
ቆይ እኔ ማን ነው የሚረዳኝ? ማን ነው የሚረዳኝ? ማን ጠርቶ ነው የመጣው? እኛ እኮ ምንም የተበላሸብን ቧንቧ የለም። የተበላሸ ቧንቧ ባይኖር እንኳን አበላሽቼ እሄዳለሁ ወይም ደግሜ እሰራለሁ እንጂ ዝም ብዬ አልሄድም። ሌባም ከሆንክ ደግሞ የተሳሳተ ቦታ ነው የመጣው። ሲምባ የሚገርም እኮ ከአንቺ መሰወር በቃ ዘበት ነው አይደል? አስደነገጥከኝ እኮ ምን ማድረግ ነው? ጭራሽ ደግሞ ቧንቧ ሰራተኛ መስለህ መጣ። አዎ ላልተበላሸ ቧንቧ ጠጋኝ መስዬ መጣሁ። በድንጋጤ እኮ ነፍሴ ልትወጣ ነበር። ቆይ ቤት በኩል ገብተህ ነው? መቼም ባጥር አለልሽ። እሱስ ቢሆን መች ላንተ ይሳናል። ለማንኛውም ባየሁት መጥፎ አጋጣሚ ተደናግጬ ስከተልሽ ሳላስበው እዚህ ቤት ገባሁ። ከርቀት ላይኮን በሩን ከፍቶ ሲወጣ አየሁት እና በተከፈተው በር እሱ ሳይን ገባሁ። እሺ ቆይ አሁን ለምን መጣ? ለማንኛውም ጥሩ ዜና ይዤልሽ መጥቻለሁ። ሴትዮዋ ታርፋለች። የቷ ሴትዮ? አይዞን በስለት ልትወጊያት የነበረው ልበልሽ? በነገራችን ላይ ተደብቄ እያየኋችሁ ነበር። ምን? ሊሆን አይችልም በፍጹም። ምን ፈጣሪ ረገምት ጉድ አደረገች። ምን ፈጣሪ ምንድን ነው ያደረኩት? ምን አምላኬ ምንድን ነው ያደረኩት? እኔ እኮ ላስፈራራት ነበር እንጂ ሊገላት እኮ አልነበረም። ምን ፈጣሪ እኔ እኮ ነፍሰ ገዳይ አይደለሁም። ሰይጣን የሆነች ሴትዮ። አምላኬ ምንድን ነው ሲምባ? ቆይ እስከ ዛሬ እኔን እየተከታተልከኝ ነበር? አንቺን ሳይሆን መንገድ ላይ ወደቀችውን ሴት ስከታተላት ነበር። ምን ማለቴ? ሮማንን ታውቃታለህ እንዴ? አይ አላውቃትም። ኮማንደሩን ስከታተል ነው ያቺን ሴት ያገኘኋት። ኮማንደር ማለት ኮማንደር በሉ? አዎ በተደጋጋሚ ከእሱ ጋር ስትገናኝ ነበር። ሮማን ናት በተደጋጋሚ ጊዜ ከኮማንደር ጋር የምትገናኘው? ሁለቱ ምን እንዳሰቡ አላውቅም፣ ነገር ግን በተደጋጋሚ ሲገናኙ ነበር። ወይኔ አምላኬ! ቆይ ግን ምን ውስጥ ነው እየዳከርኩ ያለሁት? ትኩረቴን ከኮማንደር ይልቅ እሷ ላይ ላድርግ ብዬ በድብቅ ተከታተልኳት። እንደ አጋጣሚ ደግሞ ያንን ትዕይንት ተመለከትኩ። ወይኔ ፈጣሪ ይርዳኝ። ረድቶሻል ዘኑ። ምን ማለት ነው ረድቶሻል ማለት? አደጋውን አውቀሽ እንዳላደረሽባት አውቄያለሁ። እና ሲምባ ሮማን ምንም አልሆነችም እያልከኝ ነው? እንደው በፈጠረ ደህና ናት በለኝ። እንግዲህ ሆስፒታሉ በርጋ ስትደርስ ደህና ነበረች። እኔ እኮ ትሞታለች ብዬ በጣም ፈርቼ ነበር። ከዛ በኋላ ያለውን ባላቅም ሆስፒታል እስክደርስ ድረስ በህይወት ነበረች። ያው ለደህንነቴ ስል በር ላይ ጥያትን የተመለስኩት ዘኑ። ስለዚህ የኔ ውለታ አለብሽ ማለት ነው። ውለታ አለ አይደል? ውለታው ቁም ነገር ባይገባም አጋጣሚውን በመልካም ተርጉሞ ብዬ ነው። ቆይ ለመሆኑ ግን ዳግም አንተ ጋር ነው ያለው? ለእሷ አታስቢ። እኔ አባቱ እያለ ምንም አይሆንም። እንዴት ነው ምንም የማይሆነው? ጠላቶቹ እኮ እንኳን አንተ ጋር ሆኖ እዚህ ድረስ እኮ እየመጡ እያስጠነቀቁት ነበር። እሺ ጠላቶቻችን መሆናቸውን አሁን አረጋገጥኩ። እዛም ሆነ እዚህ ምንም ለውጥ የለውም። ቆይ እስከ መቼ ነው እንደዚህ የሚቀጥለው ሲምባ? ይኸውልሽ ትንሽ ጊዜ ብቻ ነው የምፈልገው። ነገሮችን ሁሉ አስተካክላለሁ። አንተ ሁሌም እንደሆነ ያው አንዱ ስትጨርስ ሌላ እንከን እንደሆነ አያጣ። እሺ አሁን ጊዜ የለኝም። ሴትዮዋን ሮማን ነበር ላይ ያልሻት? እኔ የምለው ያቺ ሴትዮ ግን ማን ናት?
እንዲህ አይነት ምግብ ከበላሁ በጣም ቆየሁ። ለነገሩ ስታይም በደንብ ታስታውቃለህ። እና ያቺ ሮማን የሚሏት የለይኩን እህት ናት ማለት ነው? ለነገሩ ህይወታችንን ልታመሰቃቅል የመጣች ሴት ነች ብለህ ይቀለኛል። ስለዚህ ነገር ዳጊ ትንሽ ነግሮኝ ነበር። ቆይን ያልገባኝ ነገር ሮማንን ከኮማንደሩ ጋር ምን አገናኛት? ሴትዮዋ ከኮማንደር ጋር ሆና ህገወጥ ስራ እንደምትሰራ ግልጽ ነው። ቆይ ሲምባ፣ አንተ ይሄን ነገር እንዴት አወቅ? ይሄ የኮማንደሩን ህገወጥ ስራ የሚያጋልጥ ሰነድ ነው። ከየት አመጣው ብለሽ በጣም ትገርምሻል አይደል? ሲምባ፣ መልስን እየጠበቅኩ ነው። ይህንን ፋይል ያመጣሁበትን መንገድ ደግሞ ብታውቂ የበለጠ ትገረሚያለሽ። አንተ እኮ ሲምባ በነፍስ ቁማር መጫወት የጀመርከው እኮ ዛሬ አይደለም። ግን ደግሞ የዚህን ያህል ድፍረት ይኖራል ብዬ አስቤ አላውቅም። እንዴት ለማለት የፈለግሽውን አልተረዳሁሽም። መቼም ይህን ፋይል ኮማንደሩ ቤት ገብቼ የዘረፍኩት አትለኝም አይደል? ነው እንዴ? በነገራችን ላይ እሱ ቤት የምትሰራው ሰራተኛ ናት አውጥታ የሰጠች። ማለት የኮማንደሩ ሰራተኛ ማለት ነው? የሰራተኛዋ ስም ፋንቱ ይባላል። ፋንቱ? መቼም እኔ ማውቃት ፋንቱ አይደለችም። ራሷ ፋንቱ ናት፣ የናሁም እናት ፋንቱ። ምን? እኔ ይህንን በፍጹም አላምንም ሲምባ። እውነት ለመናገር እኔ ራሴ የናሁም እናት እንደሆነች አላውቅም ነበር። በእርግጥ አጋጣሚ ይገርማል አይደል? እሺ ቆይ እዚህ ውስጥ ያለው መረጃ ምንድን ነው? እኔ የምልሽ አቶ ተፈራ የሚባል ሰው ሰምተሽ ታውቂያለሽ? በእርግጥ ዳጊ ስለዚህ ቱባ ባለስልጣን እንደሚያውቁ ነግሮኛል። አዎ የሆነ ጊዜ ናሁም ከሱ ጋር ስራ ለመስራት አቅደው ነበር። እንኳንም በቅርብ ብቻ ቀራለሽ። ስለዚህ አቶ ተፈራና ሮማን ይተዋወቁ ነበር ማለት ነው። እንዴ አይገርምም? ወይዘሮ ሮማንን የሚያጋልጥ ትልቅ መረጃ እዚህ ፋይል ውስጥ አለ። ፋይሉ ላይ ያለችው ሮማን ማናት ብዬ እያሰብኩ ነበር። አንቺ ግን ይኸው መልሱን ሰጠሽ። ፈጣሪ ሆይ መቼም እንደኔ በደል ስላልዋልከኝ አመሰግናለሁ። ሲምባ፣ ያቺ ሴት እኮ ቤተሰቡን በሙሉ ለመቅበር ነበር እኮ የተነሳችው። ስለዚህ ይሄ ፋይል ኮማንደሩን ብቻ ሳይሆን የባልሽን እህት እንጦሮጦስ የሚያስገባ ትልቅ ፋይል ነው። እንግዲህ ያው ሴትዮዋ በህይወት ከተረፈች አይደል? ካልተረፈችም ማገልገል ነው። ውይ ተው ሲምባ፣ እንደሱ እንኳን ባይሆን ይሻላል። አይዘን ነው ትገርሚያለሽ። ልብሽ በቃ ቂም አልፈጠረበትም አይደል? ምን ላድርግ ሲምባ፣ ጨንቆኝ እኮ ነው የባጤ ቁጡ የምለፈልፈው። ለነገሩ ሴትዮዋን ብትተርፍም አንቺ ላይ ምንም ነገር አታመጣም። በዚህ ፋይል ሮማን የምትባለዋን ሴት እንደፈለግሽ ማዘዝ ትችያለሽ። እና ይህንን ፋይል ለኔ ልትሰጠኝ ነው? ዘኑ፣ ከአንቺ የበለጠ በዚህ ሰዓት ማምነው ሰው የለም። ለዚህ ነው የሚስጥራዊ ፋይል አንቺ ጋር እንዲቀመጥ የወሰድኩት። ምናልባት አንድ ነገር ከሆንኩ ኮማንደሩና ጀሌዎችን በዚህ ፋይል ማካለጥ ትችያለሽ። ቆይ ግን ምን አይነት ኃላፊነት ነው እኔ ላይ እየጫንክብኝ ያለው? ዝናሽ፣ ይህ ፋይል ከኔ ባልተናነሰ ለአንቺም ሊያስፈልግሽ ይችላል። ምናልባት ከሆስፒታል ድና ከወጣች የኮማንደሩ ወዳጅ ስለሆነች ልታጠቃሽ ትችላለች። መቼም ሮማን ቆማ ከሄደች አትምረኝም። እንኳን አንቺን የልጅሽንም አባት በዚህ ፋይል ነጻ ልታወቂ ትችላለሽ። ብቻ ፋይሉን ማንም ሊደርስበት የማይችልበት ጥሩ ቦታ አስቀምጪው። ከላይኩ እንግዲህ ይህን ነገር መደበቅ አልችልም ሲማ። ምርጫ አንቺ ነው። ማለቴ ለይኩንን የምታምኘው ከሆነ በጣም አምነዋለሁ። ደግሞ እኮ እሱም ለእህቱ ከባድ ጥላቻ ነው ያለው። ለማንኛውም እኔ ከዚህ መሄድ አለብኝ። የነገርኩሽን አደራ። ከአንቺ የበለጠ ማምነው ሰው የለም። ዝኑ፣ የቧንቧ ዕቃዬን ይዤ መሄድ አለብኝ። እባክህ የእኔ ውድ፣ በጭንቀት ከመፈንዳቴ በፊት እህት እንዴት ነች? ሮማ እንዴት ነች? ሞተች እንዴ? ሮማን አልሞተች። ተመስገን አምላኬ፣ ቢያንስ ነፍሰ ገዳይ ነው እንኳ። ግን ሪከቨሪ ክፍል ነው ያለችው። ከዶክተሩ እንደሰማሁት ከፍተኛ ጉዳት ነው የደረሰባት። ላይኩን ምናልባት በዛው ማትነቃ ይመስላል። አላውቅም ዝም ፈጣሪ ጥሩ ዜና እንዲያሰማ መጸለይ ብቻ ነው ያለብን። አምላኬ ጥሎ አይጥለኝ። ጥሎ አይጥልም ነው ያልሽው? ማን አንስቶ እዛ እንዳደረሳት እንኳን አላውቅም። ይሄ እንኳን አያሳስብሽ? እሱ ሳይሆን እህት ልታደርስብህ የነበረው አደጋ በዚህ የሚቆም ነው ወይ የሚለው ነው የሚያሰጋው። ቆይ እኔ የምልሽ ነው
ቅድም ነው እዚህ ስገባ የወጣው ሰውዬ ማን ነው? የሆነ የሚሰራ ነገር ነበር እንዴ? ሲወጣ አይተው ነበር እንዴ? ሲምባ ነው። ምን ሲምባ እዚህ ቤት መጥቶ ነበር እያልሽኝ ነው? ቆይ ይሄ ምን የሚሉት ድፍረት ነው? ተረጋጋ ላይኩን። ይልቅ ሲምባ ዛሬ ሲመጣ ብዙ ማናውቀው ሚስጥር ይዞ ነው የመጣው። የምን ሚስጥር? የእህትህን እውነተኛ ማንነት የሚያሳይ ሚስጥር ነው። ቆይ ላይኩን እና ናሆሚት ናቸው በድርጅቱ ዙሪያ ስብሰባ እንዲያደርጉ ኑሐሚንን ዳግምንና ናሆምን ላኳቸው እኔ ነኝ እንዴ? አሁን እንደዚህ አይነት ጣር ውስጥ ሆነን የምታስበው አንተ ስለ ድርጅቱ ነው? ላይኩን እኔ እኮ ጭንቅላቴ ሊፈነዳ እኮ ነው። እና ምን ማድረግ ነበረብኝ? እኔ መቼ ይሄ ነገር ይፈጠራል ብዬ አሰብኩኝ። ህይወት ደግሞ አንድ ቦታ ላይ አትቆምም። እሺ በቃ ተው። ምንም ነገር ቢፈጠር መከተል አለብን። የኮማንደሩ ወዳጅ ስለሆነች ወይኔ ልታስወረውረኝ ትችላለች አይደል? ይገባኛል። ሮማናውን ብትነቃ ተሳስረኛለች ወይ ልትበቀለኝ ትችላለች ብለሽ እያሰብሽ እንደሆነ ይገባኛል። ይሄ ነው እንደ ይገርም ላይኩን። ተፈራ የሚባለው የጉምሩክ ባለስልጣን ወዳጇ ነው። ምንድነው እያወራሻለሽ? እህት ሮማን ከጠበቅናት በላይ ኃይለኛ መሰሪ ናት። እና ሮማን ከተፈራ ጋር ሆና ባሪው ልታስቀረኝ እያሰበች ነበር እያልሽኝ ነው? ቆይ አንቺ ይሄን እንዴት አወቅሽ? ላይኩን ሲምባ ነው ሁሉንም መረጃ ይዞ የመጣው። ሲምባ? አልገባኝም። ቆይ እንዴት? ታሪኩ በጣም ረጅም ስለሆነ ላይኩን ልረጋጋና ሁሉንም ነገር እነግርሃለሁ። ጭራሽ በእጇ የያዘችውን ብርጭቆ እኮ ነው የወረወረችብኝ። በጥሳለች ልጅቷ፣ ጥሳለች እኮ ነው የምልሽ። በዚህ ከቀጠለችማ በቅርቡ ልናጣት ነው። እንዳኳኋነማ በቅርቡ የሆነ መጥፎ ነገር መፈጠሩ አይቀርም። እንግዲህ ከዚህ በላይ አስረን አማኑኤል እንወስዳት። እባክሽን ጩና፣ በዚህን ሰዓት እንኳን ይሄን ቀልድሽን አቆሚ። አይ ቢጨንቀኝ እኮ ነው። እየቀለድኩ መስሎሽ ነው? አሁንማ ጭራሽ አይናችሁንም አልየው አለች እኮ። ኤርሚያስን ለማግኘት ሞክሬ ነበር። ከልጁና ከኤሚ ጋር ለመዝናናት ከከተማ እንደወጣ ነገረኝ። እውነት ለመናገር እኔ በሱ ምንም አልፈርድም። የሚችለውን ሁሉ እኮ አድርጎላታል። ነገሩ እሷን ብትሆን እኮ ፎንቃውን እንደዚህ እያደረጋት ያለው። ለእሷም ቢሆን የስነ ልቦና ሐኪም ቢያት ነው ጥሩ የሚሆን። ይልቅ የአንቺን ደስታ ቆረፈደችብሽ አይደል? የኔ ደስታ ከእናንተ ከጓደኞቼ ህይወት የሚበልጥ ይመስልሻል? አንቺን ብትሆኝ እኮ ከዳጊ እናት ጋር ችግር እንደገጠመሽ አውቃለሁ። እውነቱን ንገሪኝ ካልሽኝ ከዚህ በኋላ ከዳጊ ጋር ከተለያየው እሞታለሁ። እናትዬ ደግሞ ዱርዬ መስያት ነው መሰለኝ ምንም ያልተዋጥኩላት። ወይዘሮ ዝናሽ ኃይለኛ ብትሆንም የዛኑ ያክል ግን የዋህ ነች። በዛ ላይ ደግሞ የሰው ልጅ መለወጥ እንደሚችል የምታምን ሴት ናት። ከዚህ በፊት እንደኔ የምጠላው ሰው አልነበራት። አሁን ላይ ግን እንደኔ እንኳን የምታምነው ሰው ያለ አይመስለኝም። እሺ ቆይ ሴት ከመምሰል ውጭ ምን ላደርግ? ይሄው ማልወደው ቀሚስ ውስጥ እኮ ገብቼ እየዋኘሁ ነው። ለውጥ እኮ የልብስ ብቻ አይደለም ጁናዬ። ሱሴንም ቢሆን እኮ እርግፍ አድርጌ ትቻለሁ። የዳጊ ፍቅር እኮ በጣም ነው የቀየረኝ። ስለዚህ ይህንን ነገር በሙሉ ለእናቱ በተግባር አሳያት። እንዴት አድርጌ ነው ማሳያት? አሁንም እኮ ሴትዮዋ ብቻ እሷ ፊት ሴትዮዋ ብዬ ነገሩን ሁሉ እንዳላበላሸው። ቀልቃላ ምላሴን እኮ ካልቆረጥኩት መቼም ቢሆን ሰላሜን አላገኝም። እንደዚህ በምላስሽ እንኳን ያልተግባባሽ ምላስሽ ተቆርጦ በምልክት ቋንቋ ልትግባቢ ነው ማለት ነው። እኔ ዳጊን ማጣት እንደሌለብኝ ብቻ ነው የማውቀው። እሱስ ቆይ ምንድን ነው የሚለው? እናቱ እንዳገኘችን ሲያውቅ ወዲያውኑ ሄዶ ነው ያስጠነቀቃት። እንዴ ዳጊ እኮ አያደርገውም አይባልም። እና ምን ሆነ? ምን ይሆናል? ከዛ በኋላ እኮ ምንም ኮሽታ የለም። ለነገሩ እኮ ስላላገኘኋትም ሊሆን ይችላል። እውነት ያዝልቅልሽ እህቴ። ይልቅ ዶኩ መቼ ነው ሽማግሌ ለመላክ ያሰበው? አረ ለማንኛውም ግን አፈጣጥሙት ማለት ሰርግ ምናምን ነገር የሌለን ያማረኛ። ሙሽርነቱን እስኪያድለን ድረስ አንዴ ሚዜ አድርጎ ፈጥሮናል። እንግዲህ አይዞሽ፣ አንቺም አንድ ቀን ሙሽራ መሆንሽ አይቀርም። ሽማግሌ የት ይላካል ብለሽ ነው? እኔ እንደሆነ ቤተሰብ የለኝ። ይቀራላ ታዲያ። እንደውም ዶክተሩ ያንን ግድንግድ አበባ ከመሸከም ተገላገለ። የምሬን እኮ ነው። ዘንድሮ እኮ ሰርጉም ሽምግልናውም ተመሳሰለ እኮ። የሀብታም ለቅሶ ነው። የሀብታም ለቅሶ? እነዚህ ሀብታሞች ግን አያናዱሽም? ሲያገቡም ጉድጓድ ሲገቡም መደገስ። ወይ እንደው እነሱ ነገር ድሮም እኮ ሀብታም ቀለብ እንጂ ቀልብ የለውም የሚባለው ነገር እውነት እኮ ነው። ፋኒል ግን እንደዚህ አይነት ግርግር የሚፈልግ አይመስለኝም። ተይ እባክሽ። ምነው ለናሆም ሰርግ ሲሆን እንደዛ አላለም? እና ያ ሰርግ እኮ የናሆም ሰርግ ነው እንጂ እሱ አይደል። አልገባኝም። ቆይ ለናሆም ሰርግ እሱ አይደል እንዴ ሊያዙ ይልቀቁኝ ሲል የነበረው? ሽማግሌዎቹ ሲመርቁ ራሱ እኮ ሙዚቃ መስሎት ሲጨፍር ነበር እኮ። ይሄ
ይሄንንማ ለራሱ ለናሁም ነው የምነግረው። የእውነት ግን እድለኛ ነሽ ፋኒልን የመሰለ ሰው በማግኘትሽ። ልክ ላንቺ ዳጊ እንደሚገባሽ ማለት ነው። አሁን ስለ እኔ እንተውና ስለ አንቺ እናውራ። የሰርጉ ቀን ግን መች ተወሰነ? እውነቱን ለመናገር ለይኩን ሲምባ በጣም ስላስጠነቀቀኝ ካንተም ልደብቅ ፈልጌ ነበር። ምን እያልሽ ነው ዝኑ? ያው ማለት ሮማን እህት ስለሆነች። እህቴ ብትሆንስ እኔ ልታጠፋ እየሞከረች ዝምላት ነበር እንዴ? ያው አጉል ጥርጣሬ ብለው ሰደው። ቆይ ግን እሷ ምን አይነት አረመኔ ሰው ናት? እውነት ለመናገር እውነቱን ያገለጠችው እኮ አምራን ናት። ያኔ እሷ እኮ የውሸት መታመሟን ባትነግረን ኖሮ መሰስ ብላ ታመም ያለው ብላ ቤታችን ገብታ ባዶ ልታስቀረን ነበር። ናሆምን ቢሆን ሊያስበላ ነበር። ህገ ወጥ ስራ አልሰራም ብዬ ባለሟገት ኖሮ ለዛ ተፈራ ለሚባል ሰውዬ አሳልፎ ሊሰጠን ጫፍ ደርሶ ነበር። ስለዚህ ለይኩን ተሰማም አደጋ ላይ ነው ማለት ነው። በዚህ ሰዓት እንኳን ተሰማን ማዳን የምንችል ይመስልሻል? ቆይ ግን ለይኩን የሮማን ሴራ የት ድረስ ዘልቆ እያተራመሰ እንደሆነ አልታየህም? ለሱ ብለን ባሰብንለት ከሮማን የባሰ ጠላት ሆኖ ብመጥቷል እኮ። እኔ ስምታሳዝነኛች ምስኪን ሚስቱ። ለመሆኑ ገነት የት ሄዳ ነው? ትርኢት እያደረግሻት ነው? ገነት ለአጭር ጊዜም ቢሆን ወደ ገዳም ሄጄ ራሴን ላሳርፍ ብላ ሄዳለች። ይሻላታል። እዚህ ሆና የባሏን ውድቀት ከምታይ ከዚህ ገለል ብትል ይሻላታል። ውድቀት ነው ያልከው? እና የተሰማ መጨረሻ ከዚህ ውጪ ይሆናል ብለሽ ታስቢያለሽ? እንዳለ ንብረቱን ሀብቱን ሁሉ አዝዞ እኮ ነው ወደዚህ ስራ ውስጥ የገባው። የመጀመሪያ ስራ እንዲሳካለት ያደረጉት አውቀው ነው ማለት ነው። ምን አልገባውም እንጂ እኮ ማኑ ማስነኪያ ነበረ። ለይኩን አሁን ስለ ራሳችን እንጂ ስለተሰማ የምናስብበት ጊዜ ላይ አይደለንም ያለ ነው። ቆይ እሺ አሁን ይሄንን ፋይል ምን ልናደርገው ነው? እስኪ የሮማን መጨረሻ መጀመሪያ ይታወቅ። በእርግጥ ለይኩን ሲምባ እንዳለው ከሆነ እሱ ብቻ ሳይሆን አንቺም ነጻ ትወጫለሽ በዚህ ፋይል ብሎኝ ነበር። ቆይ ግን እኔ አንድ ያልገባኝ ነገር ከኮማንደሩ እጅ እንዴት ይሄንን ፋይል ማግኘት ቻለ? ለይኩን ይሄን እንኳን ባልነግረን ነው የሚሻለው። ምክንያቱም ከነገርኩ በድንጋጤ ትወድቃለህ። አልገባኝም ስሙ። መቼም ኮማንደሩ ቤት ገብቶ ቤተሰቡን አግቶ ምናምን አይደለም አይደል? እኔም እንደዛ ይሆናል ብዬ ጠርጥሬ ነበር ለይኩን። ግን ደግሞ እንደዛ አይደለም። ፋንቱ ናት ከኮማንደሩ ቤት አውጥታ የሰጠችው። ፋንቱ? አዎ ፋንቱ፣ የኛ ፋንቱ የናሆም እናት። ምን? ለካ ከኛ ጋር እንደወጣች ኮማንደሩ ጋር በሰራተኝነት ተቀጥራ ትሰራ ነበር። እዛ ነበር የገባችው። እኔን በፍጹም አላምንም። በእርግጥ ለይኩን አጋጣሚው ምንም ነገር የሚታመን አይደለም። ሲምባ ደግሞ እሷን ማጥመዱ ነገሮችን የበለጠ አስገራሚ አድርጎታል። ማጥመር ስትይ አልገባኝም። ምን ነው ለይኩን በፍቅር እያልኩ መስሎ ነው? ደግሞ ቢሆን ሳንተ ምን አስደነገጠ? አንቺን መሰለኝ የማያሳስብ ነገር እያስጨንቅሻለሁ። ስለ ሮማን ጉዳይ እነ ናሆም እንዳልሰሙ ተስፋ አለኝ ለይኩን። ያንቺን ባላቅም እኔ በኩሌ ለማንም ምንም አልነገርኩም። ለመሆኑ ኤሚ ሄዳ ነው? ኤሚ አየር ልቀበል ብላ ወጣ ብላለች። መቼም ከዛ ኤርሚያስ ጋር አብሮ አይደሉም አይደል? ለይኩን አሁንም እዛ ልጅ ላይ ቂም እንዲያስክበት ነው እንዴ? ከቤት የወጣችው ልጅህን እኮ ቤት ድረስ ይዞልህ መጥቷል አይደል እንዴ? ይሄ ደግሞ ለአንተም ክብር ነው። በቃ አንቺ ማመንሹ ማለት ነው። ልጁ የለየለት አስመሳይ መሆኑን የዘነጋሽው መሰለኝ። ይልቅ አሁን የሚያሳስበው የኤሚ ሳይሆን የዛ ዳግም ጉዳይ ነው። ከዛች ካለሌ ጋር እኮ አልላቀቅ ብሎ አሳሪን እያበላኝ ነው። ቆይ እኔ ምን ብዙ ነው? እኛ ጥሩ ወላጆች አይደለንም እንዴ? አንዳንዴ እኮ የቱ ጋር ነው ስህተት የሰራሁት እያልኩኝ እኮ ራሴን እወቅሳለሁ። በእርግጥ ለይኩን በሌላ ባላቅም በቤተሰብ ጉዳይ ላይ ግን አንተ ቀልድ አታውቅም። ለዚህ ደግሞ እኔ ምስክር ነኝ። ቆይ ለምንድን ነው የልጆቻችን አወዳደቅ እንደዚህ ሆነ? ናሆምን ቢሆን ይሄ ለኝነቱ አለቀ ብሎታል። እርጋታ የሚባል አልፈጠረበትም። ኤሚን ብትሆን ይሄው ከኔ ቁጥጥር ውጭ እየወጣች ነው። ዳግም በእርግጥ እንኳን እውነቱን ለመናገር ዳግም ይሻላል። ምኑ ነው የሚሻለው ለይኩን? እዛች አገርን ያሰለጀች ዱርዬ ላይ በፍቅር መውደቁ ነው የሚሻለው? መቼም ከሲምባ ባልተናነሰ አባቱ እንደሆን ካውቃለሁ ለይኩን። እባክህ እሱንም ቢሆን እያየኸው ይመለሳል። የኔ ውድ ዋናው የኔና አንቺ ጥንካሬ ነው። የቀድሞ ፍቅራችን፣ መተሳሰባችን፣ ያ የሚያስቀናው የቤተሰብ ፍቅራችን መመለሱ አይቀርም። ከሆስፒታል ነው የተደወለው። እንዴት ነሽ?
ቆዩኛ እንዴ በጣም ቆየሽ። አስተናጋጆቹ እኮ አስጨነቁ። ምን ልታዘዝ ሲሉ ቆይ ትመጣለች ጠብቁ እያልኩ ወጤ እስካሁን። እንዴት ነሽ? እኔ የምለው ከጓደኛሽ ጋር ሰላም አወረዳችሁ ወይ? ሰላም ማውረድ ጭራሽ ልጅቷ ብሶባታል። ብሶባታል ስትይ አልገባኝም። ፋኑ ይኸውልህ ሪችን መርዳት እፈልጋለሁ። እሷን ለማገዝ ደግሞ ያንተ እርዳታ ግዴታ ያስፈልገኛል። ምችለው ነገር ከሆነ ምን ችግር አለው? የልጅቷ አይምሮ ሳይጎዳ አይቀርም። ያው የምልክ ይገባሃል ብዬ አስባለሁ። ኦኬ፣ ስለዚህ የስነ አእምሮ ዶክተር እንዲያት ፈልገሽ ነው? የልጇን አባት አሁን ድረስ ታፈቅረዋለች። እሱ ደግሞ ሌላ ህይወት ጀምሯል። መጀመሪያ ግን ኤርሚያስ ራሱ ቀርቦ ቢያግዛት አይሻልም? ከአቅሙ በላይ ሆኖበት ነው እንጂ እሱ እኮ የተቻለውን ነገር በሙሉ ሞክሯል። እሺ እንግዲህ ልጅቷ ፈቃደኛ የምትሆን ከሆነ አለ የተባለ የስነ አእምሮ ሐኪም እንዳያት አደርጋለሁ። የእውነት ከጭንቀት ነው የገላገልከኝ። አንተ ጋር እኮ ለምንም ነገር ቢሆን መፍትሄ አይጠፋም። አሁን እስቲ ወደ ራሳችን ሀሳብ እንመለስ። እሺ፣ በአንተ በኩል ምን አዲስ ነገር አለ? በእኔ በኩል ያው እማዬ የወጉ መቅረት የለበትም፣ ስለዚህ ዘመዶቿ ጋር ቢሆን ሽማግሌ መላክ አለበት እያለች ነው። ምን ታስቢያለሽ? እውነት ለመናገር አሁን እንደዚህ ስትናገር እየመጡልኝ ያሉት ጋሽ ሌኩና የጋሽ ሌኩን ቤተሰቦች ናቸው እኮ። እነ ናሆም ጋር ማለትሽ ነው? ወይዘሮ ዝናሽና ጋሼ ለእኔ ልዩ አክብሮት እንዳላቸው አውቃለሁ። ስለዚህ የሽማግሌ ቤት ነው ሽማግሌ የሚላከው እያልሽ ነው ማለት? አንተ ሽማግሌ ልታደርጋቸው ያሰብከው ጋሽ ሌኩን ነው እንዴ? ግድ የለም አንቺ ብቻ እሺ በይ እንጂ ለእኔ ሽማግሌ የሚሆን ሰው አይጠፋም። ያኔ ሮማን የምትባለውን ሴትዮ ሴራዋን ሳጋልጣት ወይዘሮ ዝናሽም ከልጄ ለይቻ ላይሽም ሲሉኝ ነበር። አሁን እናትነታቸው ቢፈተንበት ሰዓት ደርሷል። እኔ የምልሽ እና የአሁኑ እሑድ ሽማግሌ ብልክስ? እንዴ ቆይ መጀመሪያ ላናግራቸው እንጂ። ያው የእናትን ፎርማሊቲ ለማሟላት ነው እንጂ ድግሱ መቼም እነ ጋሽ ሌኩን ጋር አይሆንም አይደል? እኔ እኮ ቀለል ያለ ነገር ነው የምወደው አልኩሽ። ግን እማዬ ከአሁኑ በጣም እርግጠኛ ስለሆነች የጠላና የጤፍ ነገር ለማምጣት ወደ ገጠር ሄዳለች። የምርህን ነው እንዴ? ቆይ ምንድን ነው የሁሉ ችኮላ? አንቺ እሱ ይገርምሻል እንዴ? እዛ ገጠር ዘመዶቿ ጋር ልጄ ሊያገባ ነው ብላ ያልነገረችው ሰው የለም። አትለኝም? መቼም ለጋሽ ፈጣጣ አልተናገሩብኝም አይደል? ምን ነው እዚህ ድረስ መጥቶ ለልጁ እንዳይጠልፍኝ ፈራሽ እንዴ? ጭራሽ ለልጁ ነው የሚጠልፍ? ለነገሩ ያንቺን ይሄን የመሰለውን ውበት ካየ በኋላ ለልጁ የመጥለፉን ሀሳብ ትቶ ለራሱ ነው ሊጠልፍሽ የሚፈልገው። እውነት ለመናገር በፍጥነት ሚስቴ ላደርግሽ ፈልጌያለሁ። ስለዚህ እኔ ማዘጋጃ ቤት ሄጄ ከናሆም ጋር ያለውን ፊርማ መቅደድ አለብኝ ማለት ነው። ለካሱም አለ። በይ ለማንኛውም ፈጠንጠና አርጊው። በማያያዝ ሰርጋችን ከ3 ሳምንት የሚያልፍ ራሱ አይመስለኝም። እና ከ3 ሳምንት በኋላ ሙሽራ ትሆኛለሽ እያልከኝ ነው? ምን ነው ደስ አላለሽም እንዴ? እንዴ ትቀልዳለህ እንዴ? ህልሜ እውን ሆኖ እያየሁት እንዴት ደስ አይለኝም? ደግሞ ይኸውልሽ እድሜሽን በሙሉ ደስተኛ አድርጌ እንደማኖርሽ ቃል እገባልሻለሁ። እኔም የሰጠኝን ደስታ እጥፍ አድርጌ እንደምመልስልህ ቃል እገባለሁ። በጣም ነው የማፈቅርሽ። እሺ ነው ወይስ እኔም? እንዴ እባክህ ከዚህ በላይ አትዘምረኝ። ደህና ነሽ ሪች? ማለት አላስችል ስላለኝ እኮ ነው የመጣሁት። ልጄን ቆለፍኩባት አይደል? ኤርሚያስ ልጄን ወሰዳት አይደል? በዛ መሀል ደግሞ እናንተ ተጫወታችሁብኝ፣ ተሳለቃችሁብኝ አይደል? አረ አንቺ ላይ እኮ ማንም አልተሳለቀብሽም። ደግሞ ሁላችንም አንቺን ባለመረዳታችን ነው። ሁሉም ነገር ይስተካከላል። አይስተካከልም። ምንም የሚቻል ነገር የለም። ከዚህ በኋላ ልጄን ካላመጣችሁልኝ በህይወት ራሱ አልቆይም። አይ እንደሱማ ማድረግ የለብሽም። ኤርሚያስ ልጄን ካልመለሰልኝ እመኚ ራሴ ላይ አደጋ ደርሳለሁ። አሁን ራስሽ ላይ አደጋ ብታደርሺ ኤርሚያስ ያሸንፋል? ማን ነው የሚጎዳው? ልጅሽንም እኮ ያለ እናት አስቀረሻት ማለት ነው። እኔ እሷን ለመጠበቅ ብዬ ነበር ቤቱን የቆለፍኩባት። እናንተ ግን ሁላችሁም እኔን ወንጀለኛ ያደረጋችሁ። አውቃለሁ የእናትነት ስሜትሽ ምን ያህል ፈተና ውስጥ እንደከተተሽ ይገባኛል። ግን ልጅ ቤት ውስጥ ራሽ ላይ በመዝጋትና በማስፈራራት ልጅሽ የምመልሽ እንደመስልሽ። እኔ ያለ ሁለቱ መኖር አልችልም።
አልችልም። እኛ እኮ አጠገብሻለን። አምራንም ብትሆን አሁን ተጸጽታለች። ውሸታችሁን ነው። ማናችሁም ከኔ ጋር የላችሁ። እኔ ያለኝ እቺ ክፍል ብቻ ነች። እመኝ፣ ልጄን እስካላመጣችሁልኝ ድረስ። ሪች እኔን ስሚኝ። ራሽን የመጉዳት ሀሳብሽን ከጭንቅላትሽ አውጪ። እኔ ራሴ ኤርሚያስ ጋር ደውዬ ልጅቷን እረከባለሁ። አንቺ ብቻ ራሽን አረጋጊ። የፈለግሽበት ሄደሽ እስከምትመጪ ደግሞ እኔ እጠብቃታለሁ። በጣም ፈርቻለሁ። እኔ ልጄን ካጧት መኖር አልችልም። እመኝኝ፣ ይሄ ቤት መቀበሪያ ነው የሚሆነው። ንገረኝ እስኪ ላይኩን፣ ሮማን እንዴት ሆነች? እህት ሞተች? ላይኩን